እንግዲህ ተወለደሮች አንጓባችኋለሁ። አዎ ምን ነው ዛሬ ደግሞ ግንጥል ጌጥ ሆናችሁ ጎደላችሁ? ሽናውሎ የለም ዛሬ ቢመጣማ ያልፈሱ ገበያ ወጥቶ ነው አለች። ምን እንዲያልፍለት አይፈልግም ነው ዝም ብሎ እስካሁን ድረስ እናንተ ጋር ሆኖ እንዴት ገና በእንደዚህ ላይ ተስፋ ቆረጣች። እንደዛ ለምኖ እግሬ ስር ወድቆ እኔማ እሺ ብዬ ነበር። አይ በቃ እንግዲህ በእነዚህ እንጀምር። ምን ማድረግ ይቻላል? እኛ ብቻ ዝም ብለን በቀና እኛ ዛሬ የሚወጣ እኮ በቃ እኛ እንጀምር ወክሎ የሚወጣ ነው የምንፈልግ። ከሁለት አንዳችሁ ነጠል ብሎ የሚወጣ እንደው ስም የሚያስጠራ በቃ እኔ ያለሁ ያው እኔ ግጥሙን በራሴ ስለሆነ አንተ ጉብብ ብለሃል። በፊትም የራሴን ነው ብለሃል። እንግዲህ ዛሬም እንሄዳለን። እንግዲህ እኔ ደግሞ ዛሬ በአዲስ ስራ የባለፈውንማ እናንተ ጥበብ አትወዱም። ደግሞ እንዴት ነው ሱሪ ዝም ብሎ ቦላሌ ሆናችኋል ዛሬ። ዘፈኑንም በዚሁ እንደዚህ ተዘጋጁ ተመልመላል። እንሄድ እንደ ጥሩ ነው እንግዲህ አይመስለኝም። ይሁን እስቲ ባዶ እንዳይሆን ነው እኔ አሁን እያልኩ ያለው። እስቲ አሁን አንደኛችሁ ተናጠሉ ውጣ። ምን ነው ዛሬ ደግሞ አመጣጥህ የውድድርም አልመሰል። የጠለ መሰለሳ አይ አስቀምጥ። ይሄን መቋጫው አላስቀምጥም። ማወንዱ እንደሚያስቀምጠኝ እንተያያለን። ነው እንዴ የምታስቀምጠው? እና እንዴ ነው የማታስቀምጥ? እንዴ በጉልበት ነው እንዴ ያዝነው? ዛሬ ትዳኛለህ አዳኝም ነው። እኔ ዛሬ ዱላ እንግዲህ ጉሮሮች ተሰንቅሮ ድምጡ እንዳስቀረሩ ማንኛውም አንዳኝም ዱላህን ቁጭ አድርገህ የማትወዳደር ከሆነ ጣልና ወይንም ይዘህ ውጣ። ዱላ አላስቀምጥም። ዛሬ ትዳኛለህ ትዳኛታለህ። ባለፈው የጥላሁንን እንዲህ ሰማይ አውጥቼ እመልሳለሁ ስል ጉሮሮ የተሰንቅሮ ያው በስንት በቅቤ በምን ለውሽ እንዲህ ሞርጄ ዛሬ ምን አገባል? እኛ እኮ ዳገት የማይወጣው እንዳገት አትሞክር ብለን ነበር። አየህ አንተ ነህ ግድ የለም ምን ወጣችኋለሁ። እናንተ አዳኙ ምን ዝም እየስቀጠለበት ወደ ላይ ስቀጥል ተመለስ አትሉም እናንተ። ሄጄ ነበርኩ አለሽ። እኛ እኮ ማለት ዳኝነት እኔ ልንገርህ በሬ ሲፈተን እንዴት ጥጃውን አዙሮ መልሶ ፈሩ ከተው የለ። አሁን እንግባ ወደ ስራው እንግባ። እንደዛ ቆጣለን። አይ ደግሞ አንድ ቅድመ ሁኔታ ስራን ሳልጨርስ እንዲህ በል እንዲህ ከልስ ወደዚህ መልስ ምናምን ነገር አልሰማም። ጅምሩ ታላማረንም እናስቆማለን። አቆማታለህ ትወጣለህ። እሱን እንግዲህ እንተያያለን። ኧረ ስድብ እንጀምራለን። እንዴት ነው እንጥልህን ስልህ እዛን ጊዜ ማንን ነው እንጥል መስላል? እርሻውንም ብለው ምንም ጠባላል። ህልሜን ልንገርህ አሁን ታስብበታለህ። የመጀመሪያ ህልሜ እንዴት ዓለምን መዞር እንዲህ አካባቢውን አገራችን ጎረቤት ሷሷን መዞር ነው። ባለምን ዓለም መዞር ዝም ብለህ እየለህ 40ውንም እንቆጥርብህ እንግዲህ አንድ ነገር ካልክ ድብቅ እንዳለኝ ታአለህ። ሁለት ክላሽ ያለህ ነው እና ጥቁር ሊው ይሄ አንተ አንተዋወቅም እናለክ አሁን አደብ ገዝተሃል። እንጥልክን ነው የምልህ ዛሬ አንድ ነገር ቢፈጠር የማንን እንጥል ስንድልክን ይኸው አታውቅኝም። እኔ ይሄ ራሱ ለእናንተ ይበቃችኋል። ውርስ ምናምን ያባተን ሸቀው ነው ውርስ አይደለም እሱ ረጅም ንሽር ነበር ያለው ብዬ ቀይሬዋለሁ። ክላሽ ሆነው ቀይሬዋለሁ። ጥቁር ክላሽ ጥቁር እቺ ዝም ብሎ ሸሪፍ ሆነስ 40 ጎላሽ። አሁን አንድ ነገር ባንስማማ አኩካኩክህን ነው የምለው። አኩክህን አይ እሱ እኔም ቀላል አይደለም። በዱላ በጤ ነው ማበቃል። እኔ ተጉድ አይ እሱ በዱላና እንትን ያለን እስኪ ሽመልisa ደግሞ ምን ነው ደህና ሽመል እንዳለው ዋናው ወንድን ነው እባክህ። ልምጭ የምታክል ዱላ አይደል ያለ እኮ ጸባይ እኮ አሪፍ ነው። አንተ ጨቡዴ እኔ እናንተ አድጋ የምንለው ቤት ማዋታች እዛ እንዳቀረቀርክው አሻቅቤ ነው በቄት 40ውን የምለቅብህ 40 የኛው እንኳን ወደ ገበያ ጥልጥል ሲል አገኘዋለሁ። አንጋጌና አሞኛል። እኔ ወዴትም አልሄድ። አዎ እንግዲህ እንጠልክን ነው የምልህ። በዚሁ አሁን አሪፍ ፍርድ ትሰጣለህ። ኮቲህን ነው የማደርገው አይደለም እንዴ ነው ወይ? እኔ ደግሞ ንገር በቃ ለማንኛውም ያስከውን እንስማና እንዳስፈላጊነቱ ተልፍም ነው ትችላለህ። እንደው ዝም ብለን ተከራከርን ታልፋለህ፣ ትሰማለህ ብሎ የሚያዘው ግድ የለም ልትወድቅ ትችላለህ እንጂ ይሄማ አቅርብ ግድ የለም። ሰዓትም እየፈጀን ነው። ያም እንተላለ
ማን ነው ቢለው አለ እሱም ስላለ አሁን እሺ በል ያንተን እንስማ። ዛሬ የሚወርቅ የለም። ሂድ እንግዲህ አሁን እንግዲህ እኔው ዛሬ ተዘጋጅተህ ነቃቀ ብለህ ጀምር። እንትን እንኳን ያስታውቃል። እኔ እኮ እንትን ነው ይሄን እርምጃ የወሰድኩት ባለፈው ባለኝ በጥበብ ስመጣ እንዱ አዋርዳችሁ አሸማቃችሁ ትንፋሽ ዝም ብሎ ቁርጥ ቁርጥ እያለ እንዴት አልቻልኩም? የጥላሁንን ሞክራለሁ አልክ ዝም ብለህ አወካውና ላይ አኮን ለዛ ነው እና የጥላሁንን ቁጭ ያል ነበር በልሽ። አሁን እንግዲህ እንደባለፈው በመሀል ጥልቅ እንደዞር እንደርጎዝም አልሰማህም። ስጨርስ መጀመሪያ ላይ ፍርዱን ትሰጣለህ። እዛን ጊዜ ዝም ብሎ መንገዱ ሲጠፋና በይሁን ማለት አንተ ነህ መንገድ የምታሳይ ያላስተያየት እንዴት ሆነ? ዳኛው ነው አይሆንም ብያለሁ። እና እንግዲህ ስጨርስ ቅንድብ ከምልህ በዚህ በዱላ በልሽ ጀምሮ እንግዲህ ናፈቀኝ ይላል ርዕስ። ናፈቀኝ የመጀመሪያ መነሻ ሰው ቢያንስ ምንድን ነው ናፈቀህ? ናፈቅሽ እናቀኝ ከተግባሩ ልትረዳው ነው። ጥሩ ነው። ቁም ነገር አለው መሰለህ። በልስ ጠብጠብ ብሎ የትዝታው ንጉስ የትዝታው ነው ራሱ ነው። አሁን በቅርብ ይወጣ ነው። እሱን ነው ጨማምሬበታለሁ። አንዳንድ ጨምር እንደፈለክ ጨምር አንተ ብቻ ጀምረው። አሁን ድምፅ አልፈልግም። እሺ ሰምተኛ የትዝታው ንጉስ አንዳንድ ጊዜ እንግዲህ ድምጤ ቆረጥረጥ ይላል። የትዝታው ንጉስ የትዝታው ጋሪ አገሬ ናፈቀኝ ዘማቱ ናፈቀኝ ሞላሌ ናፈቀኝ ዘማቱ ናፈቀኝ ከረምባ ናፈቀኝ አረህም ናፈቀኝ ዝም በል ልጨርስ። አልጨረስኩም። የት ነው እንዴት ነው ሳጨርስ ነው ጨርስና እንዳኛል የት ነው ደግሞ የት ነበር? እሺ አተ ዛሬ የጊሱ ማሰው ያኛው የት ነበር? ቦታው ነው እንዴ ነው እንዳለ እርሻኔ ዘመድ አዝማድህን ስጎረጉር ልትልብን አገር ታገር ልጠራብን ነው እንዴ? ዋይ ቀድሜ አልጨርስ። አረህም ናፈቀኝ ኮሷረህ ናፈቀኝ ጨላላቃ ናፈቀኝ ወቀሎ ናፈቀኝ ማነው ትዝ አለኝ ለሚም ናፈቀኝ። ይኸው ሁሉም ናፈቀኝ። እንግዲህ አንገችም ናፈቀኝ ቆላም ናፈቀኝ። እንዴ ነው ሁሉንም አዝበል ደንበሳት ናፈቀኝ ትዝ አለኝ የትዝታው ንጉስ የትዝታው ጋር ዝም በል እንግዲህ ቆንጮህ እንዳለ አደምጥ። አገሬ ናፈቀኝ ትዝ አለኝ አሁን እንግዲህ ሁሉም ጠርቻለሁ። ዳኝ ማን አስተያየት አልፈልግም። ያለውን ነገር ነው የምናወራ እና አይሆንም። ይሁን አንተ ዝትወዝፈህ በሰቁስል እንጨት ስደዱበት። እኔ ስማ እመሰጠኝ ትቀበላለህ። ታያ በኋላ የሚሆን ከሆነ ታልፋለህ። ያቺ ቦታ ላይ ስወጣ መፍራት ነው እንዴ? ትኩረቴ ሁላ የሚሰረቀው እንግዲህ አይ ምንም ይሆነ እንግዲህ ስታፈጥብኝ እንዳጉርጥ ጀምር። ስለዚህ እውነቷን ፍረድ። አስተያየት አሁን እንግዲህ አገር አረጋገጥ ትክክል አይደለም። ቴት ነው የምዘለው መሀል ላይ ስንት አገር ረስተሃል። ደግሞ ግጥም ቤት አይመጣም። አየህ ቤት አይመጣም። ምችምታና የምንጌት ነው። እኔ ቤት ላይ አይደለም የገጠመው ቤት ላይ አይደለም። ፍየል ወደዛ ዝምዝም ወደዛ ነው። ሲጀመር እኔ ልንገርህ አካባቢ ነው የጠቀስኩት አካባቢ ነው። ስለዚህ ከቤት ጋር ያገናኘው እንዴት ነው? አካባቢ የምጠራ ዝም ብለህ ሌላ ነገር አሁን ስለ ቤት ነው ያውቃል። ስለ ቤት አሁን ዝም ብለህ በትክክል ምን እንቻቻ አይደለም። ቆይ እንዴት ነው? ቆይ አንተ ስታስበው ሞላዴ አረ ዘማቱ እያልክ እንትን የምትል ያንተ ነርሻኛ ይቀልልብን። ቆይ አንዴ በጥሞና አዳምጥ። አንደኛ እኔ ታልኖርኩ ገበሬ ካልኖረ እዛ ከተማ የሚንቧለለው ሰው ሁሉ ምን መሰለህ አይደለም። በእኔ እኮ የሚኖር በመልኩ ነው። አየህ እኛ እየዳኘን ያለን ስለ ዘፈን ነው። ስለ አንተ እርሻ ምን አገባ? እንዴት ነው? እንዴት አፍሽ ቅጥሽ ካላልኩ እንግዲህ የኔ እንትን ላይደመጥ ለተረ እንትን ላይባል እንዴት ነው? እርሻ እኮ ነው ያልከኝ። ዝም ብለው ወይ አዳምጠኝ። ይኸው በሰማይ የሚብረር በምድርም እንዲህ ውስጥ ለውስጥ የሚል በፈለገ ይሄድ በመኪናም ይብረር ከፈለገ የሚኖረው በማን ነው? በገበሬ እኮ ነው። አንተ ከርሰን መሞለው በምድር እና አዳ በገበሬ አፈር ዝቃ መሰለን። እኛም እኮ እንዳንተ እናርሳለን። አርሰህ እኮ ነው እና እያረስክ እንዴት ነው ገበሬን እርሻን ያኖረኝን እርሻ እንዴት ነው ማልጠቅስ?
እንዴት ነው መጣክስ ዝም ብለህ ወይ ግጥም አልመታበት ወይ ዝም ብለህ እንትን ምጭምታ የምን አባ ግጥም ነው ካልደለቀ እውቀት ዝም ብለህ መቅረት ነው እዛ ዝም ብለህ እርሻህን ማለት ነው ያው ነስርህን ነው ዱብ ማድረግልህ አርፈህ ፍረድ ምን ክላሽ አለ ብለህ ነው አለ አሁን ተረጋጋ ጥሩ ነው የዘፈንኩት ጥሩ ነው አይደለም ቆይ ክላሽ አለ ብለህ ነው እንዴ የሚያፈራ እንዴ ነው እኔ ተዘመድ አጣለሁ እንዴ ተውሸ ነው የተውሶ እኮ አይመታም ሰከነበ አንድ ጀም ጥለህ አይደለም ቆይ እኔ ለምታወቀው ዙር ወደስ አውቅሮ እንደዚህ ጨቡት ወቀሪ ዙር ምንድነው ቆይ አንተ ሰውዬ ዛሬ እኔ እንዴ ነው ለማለት ፍላጎት ነው ዙርና ደዛረ አጮሃለሁ ቀበሌ እኮ ለዚህ ወረዳ ትመጥናለህ ተብዬ ዳኛ ተደርጌ የተቀመጥኩ ሰው እኮ ያም ተቀበሌ ገደል መግባት ተነስ ጨቡጂ ነገር አብረ ምንድነው ተነስ አንተ እንዳልቆጠርብህ እንደዚህ ምንድነው እኔ ዳኛ እኮ ነኝ እንዴት ነው አንተ በጉልበት የኔን አጠመርኔ አታውቀኝም አሁን ተነስ ተነሳለህ ተነስ የነምነሰው ቆይ የነም ተነስ አርግ የሚል ተጣቋል እንደ መንበር ላይ ተነስ የነም ምነሰው የነም ዛሬ እኔ ነኝ ዳኛ ዘፈን ብያለሁ እንዴት ነው የምዘፍነው እኔ ያለሙያ ገብቼ እንዴት ነው የምዘፍነው የኛ ባለሙያ አይ እኔ እኮ ዳኛውን ተብዬ እንደው የቀበሌው ህዝብ ሁሉ አምኖብኝ ይስፈን እንደውም ዘፈኑን እኔ መመርጥ ይስፈን ምረጥ ማን አንተ ምን ዘፈን ቆይ ይሄን ደግሞ በምጎደው ጎደዋል አንተ አጋዝስ ቆይ አሳያለሁ እኔ ደግሞ አንተ ከትሽ ዘብጥያ ካልከተ ሰው አይደለሁም ቆይ ምረጥ ወንድ አይደለሁም እዛፋ እንደውም እኔ ከሰጠኝ ደስ ነው በጣም ደስ ያለኝ በመዝፈኑ ይስፈን እናንተ ነው የውሸቱን እያዘፈናችሁ ትችላላችሁንም እያለ እያዘፈነ እናንተ እንደውም እኔ እንዲዘፍን የምፈልገው ሞተው ዘፈን የልጅነት ያደኩበት ዘፈን አለ ቆይ አይደለም በየነጋው አንተ መንጋጋ ምን እየበላ መንጋጌን ያመኛል እኔ አላውቅም እኔ ግድ የለም እና ችግር የለም ሞተው ዘፈን አለ የሸንበራው ጠርጠር የዛፎቹ ፍሬ የሚለው ይዝፈን ዘፈን እንዴት ነው የምዘፍነው አላቱን ብሎ ቦታ ከፈለለ ባለፈው እኮ እኔ ላይ እያምዘገዘኩ ሰዋጣው እኮ አለ አፈጣህ ጥሩ አስተያየት ባልሰማኔ እንደ ገንቢ የሆነ አስተያየት ባልሰማ እኮ እዛ ጊዜ ያታልኩ ግድ የለም አሁን ዛሬ የባለፈው ውስጥ እየተቀሰቀሰ ነው እዶ አሮህ ብየዝ አላቱና መንጀሮ እንደም በለ አናቱ ውጣልኝ አመስግን አሳልፊያለሁ በየጊዜው አሳልፈኝ እኔ ነኝ በሙስና የምሰራው እኔ ጨቡዴ ክላሽ አለኝ አርከፈከፍላህ አዳብዬ ጎንዝ ውስጥ ምገብ አይ ምን ስለ አንድ ቀን አጣለሁ ይኸው እኔ ደግሞ ማለት ነው እጅህን አውርድ ለአንድ ቀን ማለት ነው ለአንድ ቀን አላጣም ተጣቋለ አበነጋጋባለሁ እንተያያለን ወይ ጉድ ማን እንደሚያበነጋጋና ወንድ አይደለሁም እኔ ደግሞ ሳላዳፍንብህ በቃ ዘፈነው እንዳሆነ ደርክ ነው ወዛው አዳብዬ ጎንህን አዘፈነው ሽፋ ደብረ እና እኔ አሁን ዳንተ ብዬ አይደለም ታዲያ የምዘፍነው ፈርቼ ምናምን ነገር አይደለም እኔ ጨቡዴ ነኝ የምፈራው እና ለመድኃኒት ፈርቼ አይደለም ግን ያው ሀገሬን ስለምወድ ዝም ብዬ ለሙያውም ክብር ስላለኝ ብዝፈን እንዴ ዳንተ ብዬ ነው አለ እኔ ጨቡዴ አታቀኝማ አታቀኝም ጀምር ግን ያው ዳኛ መናቂ ዶክ የድምጽ አልባ እንደሆን ታውቃለህ እኔ በሙያ ነው አይ በሙያ ነው የምሰራ ዝም ብዬ በማል ዘፈን እችላለሁ ብዬ ዘፈን ተናልኩም አይ ዳኛ ነኝ ሁሌም ሰው የሚያደንቀኝ ዳኛ እዛ የሚመርጡት እኔ ሄጄ ቢሆን መረጥ ነበር አይደል ተሳስተው አሁን አንተ ለምንም አኮር ጀምር ያው ግን እኔ ሀገሬን ስለምወድ ልበል እንጂ አንተ ፈርቻ አይደለም እንግዲህ ልበል ግዴ ነው የሽምብራው ጠርጠር ነው ያልካል አይ ሽምብራው ጠርጠር ይሎን ይስፋ የሽምብራው ጠርጠር የዛፎቹ ፍሬ አይበዳያል የትም ዘሬት ዛለኛ ገሬ ደምጨኩ ያለ መዳኘት ብቻ እኮ ነው የሚያውቅ አሁን ይሄ ከኔ ጋር የሚገናኝ ወይ ያለቀሰ ነው አይደል ተዛለኝ እንዴ እንት በሉልኛ ሰውኝ ተዋላ ሁሉንም በራስ ተወጣው አይ እኔ ዝም ብዬ ሀገሬን ለመውደድ ያህል ነው ሀገራት እኛ ሀገር ያወድም አንተ አረብተድ ለእንጀራ ብላ እኮ ነው እኔ እኮ ምንም ይወርቅልኝ ነገር የለም ዳኛ ነኝ በዳኝነት ነው የሚከፈል እግሬን ነው የምታብረው ጀምር ዳጋት ቁልቁላቱን
ስንወጣ ስንወርድ ማስፋጨር ነው። ስንወጣ ስንወርድ እሸት እየበላን ከብቶች ስናግድ ደግሞ አንድ ቆንጆ ትዝ አለችኝ። አይ ደግሞ ስለሷ ልበል መሰለኝ ዝም ብዬ እንዴት እንደሚጣመር ራሱ አንዱ ዘፈን ከአንዱ ዘፈን ላሳይ ደግሞ ሚስ ደግሞ እየሰማናል ሚስ አይ አንዳንዴ ጣል ይደረጋል። ዳኛ አይደለም እንዴ? ይኸው በመሀል ምናምን እኮ ነው ይወጣል። እንደዚህ ሁለቱን ዘፈን ላጣምረው መረጣችሁ ገርሞኛል። አሁን የለም ሌላ ላጣምረው እስቲ ደግሞ ታፌ ላይ ውልብ ይላል ድንገት አይ የሚለው ያፈቀረሽ አይኔ አሻግሮ ያይሻል የናፈቀሽ ልብ ዛሬም ይመኝሻል። አይ ውበት አይ ቁንጅና ሁሉን አድሎሻል። አይ በቃ አይ ዝም ብዬ ብጨርሰው ዝም ብለህ እኮ አንዴ ብላ እኮ ተከከብላ እኮ ያው ሰዓት አለፈ ሊመሽ አፈጠኛጅ ይኸው ለሀገር የት ብዬ ስሜት ስላለኝ ዝም ብዬ ላሳይ ብዬ ነው። በዛው ቢል ነው ጨርስ። አይ እኔ እንዴት ነኝ ውለል ተብዬ ነው። ምንድን ነው አሁን እንዴት ነው